እና ሰምተነው ማናቅ ሽኖዬ የሚባል የኦሮሞ በዓል መንግስት እና ደበረ መንግስት ስፖንሰር ስላደረገው የመጀመሪያው የኦሮሞን ህዝብ ባህል ትውፊቱን አክብሩ፣ ህዝቡን እንደ ህዝብ አክብር፣ ኦሮሞን ያላከበረች ኢትዮጵያ አትኖርም ብለን ተነጋግረናል እኮ። አሁን ድጋሜ ወደኋላ አትመለስ። ይሄ የኦሮሞን ህዝብ መናቅ የሚባለው ይሄ ነው። በነገራችን እኛ ማናቀው ሲጀምር የኦሮሞ ህዝብ ለአንተ ባህሉን ማሳወቅም ግዴታ የለበትም። የፈለገውን ባህል በፈለገ ሰዓት የፈለገበት ቦታ ላይ ማክበር መብት አለው፣ ያው በራሱ ከተማ ውስጥ ምንም ክርክር አያስፈልገውም። በቃ ግርግርም ክርክርም ተው። ያንተ ደግሞ ከፋ። ኢትዮጵያ ውስጥ ነበር አንድ ቀን ተናግረህ ማጣቅ ሰውዬ ተረጋጋ እንጂ ምን ሆነ ነው? እኔ አንድ ቀን ነው ምንም ያየሁትኝ። ግን በቃ ፉን አትበሉ። ገብታችሁ ኢትዮጵያ ስትወጡ እንደ ተቋሚ ኃይል አያርጋችሁ። ኢትዮጵያ ውስጥ እያላችሁ ትንፍስ ማትሉ ሰዎች ስትወጡ አገር ይያዝልኝ ምድሩ ይወጠርልኝ አትበሉ። የኦሮሞን ህዝብ ያላከበረ በራንቺ አንቀጥልም። መኖር አይቻልም። ኦሮሞን ህዝብ ሳታከብር መኖር አትችልም። በግልጽ ነው ነገር መኖር አይቻልም፣ ክልክል ነው። ይሄን የበለክበት ቦታ ወሰደው። ይሄን ድምጽ ህዝብን እንደ ህዝብ ማክበር ግዴታ ነው። እንከባበር። ውሃ ጠጣ። ገና ምን አይተ ከፊት ደግሞ እሬቻ አለ። ያኔ ምን እንደሚወጣችሁ ያለው